ምን ነበር እንድትወጣ ምክንያት የሆነ? ወደ ዱባይ ያው ቤዚክሊ እዚህ ያለው ፕሮፊታብል ሆንኩ። ያው ፕሮፊቶችን ማየት ጀመርኩ። ምንም ያክል ስሞል ቢሆኑም በሰዓቱ ለእኔ ፕሮፊት ናቸው። $500 $1,000 $1,500 እያለ ማድረግ ጀመረ። ሪስኬንም እየጨመርኩት መጣው። ከዛ በዚህ አጋጣሚ ድሮ ምን አድርግ ነበር መሰለ፣ ኤርፖርት ሄጄ ይቀመጥ ነበር። አንዳንዴ አንዱ ጀለሲ ከጀርመኒ ይመጣል እና እሱን ልቀበለው ሄጄ ሰዎች እዛ ጋር በቃ እያለቀሱ ሲሸኛኙ ምናምን ነገር አየውና ኤርፖርት ታውቀዋለህ፣ ብሬክ ነው መቼ ነው እንደዚህ የሚገባው? ለኔ የሚለቀሰው መቼ ነው ግን እንደዚህ እኛን የሚሸኙን እያልኩ በቃ አስብ ነበር በጣም በሰዓቱ። እና ቁጭ እላለሁ፣ ቁጭ ብዬ ማኒፌስት ነው የማደርገው ገብቼ ሲሄድ ምናምን ነገር ማለት ነው። ከዛ የሆነ ሰዓት ላይ በጣም ገንዘብ ይሰራው ነበር። ከዛ ሰርች ማድረግ ጀመርኩ፣ ዱባይ ለምንድን ነው ትራቨል ማናረገው? ብቻዬን አልነበረም የምሰራ የነበረው ከወንድሜ ጋር ነው። እና እሱም ሴም ሳይኮሎጂ ነው ያለው፣ ሴም ማይንድሴት ነው ያለው። በጣም በቃ ላይፍ ውስጥ ፖዚቲቭ የሆኑ ሰዎች ያስፈልጋሉ ብዬ ለሰው ሰጀስት የማደርግበት አንዱ ሪዝንም የኔ ወንድም እንደ ምሳሌ ነው መጥቀስ ፈልገው ማለት ነው። እና ከዛ አንጻር ለምን ዱባይ አንሄድም ብለን አሰብን። ከዛ ሪሰርች እናድርግ ስናየው ሄድ እንችላለን። ወደ ዱባይ ሄድኩ ለ1 ሳምንት። ከዛ በኋላ ፊልም ነው አይቼ የመጣሁት። ፊልም ኢን ሪል ላይፍ ማለት ነው። ስለ ያሉት ቢልዲንጎች፣ ሱፐር ካር ፕላስ ደግሞ ሞቲቬሽኑ ፕላስ ጽዳቱ ኤቭሪቲንግ ብሮ እዚህ ቦታ መኖር አለብኝ ብዬ ያልኩት። ምክንያቱም ገና ከፍ ያለ ሞቲቬሽን ያስፈልገኝ ነበር በሰዓቱ። እዚህ ያለው ራሱ በቀን 100,000 ብር 150,000 ብር ሰራለሁ በቀን ማለት ነው በዛ ኤጅ። እና ስንት ዓመት ነበር የዛ ሰዓት? 20 ዓመቴ ያለው። ልክ በ20 ዓመቴ የመጨረሻ አካባቢ ወደ ዱባይ ሙቭ አደረጉ። ከ2 ወር በፊት ማለት ነው። ከዛ ዱባይ መኖር ጀመርኩ። ትሬዲንግ ላይ ሰው ሰራሉ ብሎ ወደ ዱባይ ሙቭ ከማድረጉ በፊት የሆነ ያክል ሊኩዊድ ሊኖር ይገባል ብዬ አስባለሁ። መያዝ አለበት 1 ዓመት 2 ዓመት በደንብ ሊያስችል የሚችል። ከዛ ግን ስትሄድ ይችላል እንትኑ ነው ሞቲቬሽኑ ነው ሞር የሚለይብኝ ዱባይ። እንዴት? ከኔ እድሜ የሚያንሱ ልጆች አሉ ቤዚክሊ በራሳቸው አርሚ ያደረጉ ፖርች 911 ላምበርጊኒ ኤስቪጂ ምናምን የሚነዱ። ስንት ዓመታቸው? 18 16 20 አንድ ልጅ አለ 20 እና ያን ጋር አለውም ትላለህ። አንድ ማወቅ የምፈልገው አብዛኛው ትሬደር ፕሮፊታብል ሲሆን ከሀገር ይወጣል። ለምንድን ነው? የሌሎችን ምክንያታቸውን ባላቅም ፐርሰናሊ እኔ ለምንድን ነው ከሀገር የወጣሁት? ያው ዱባይ በጣም ሞቲቬት ከሚያደርጉኝ ሀገራቶች ውስጥ አንዱ ነው። 1 ሳምንት ስላየኸው ፈርስት ዊክ በጣም የሚለይ ነበረ። እሱ አንድ ራሱን የቻለ ሞቲቬት አድርጎኛል። ፕላስ ደግሞ በደንብ ሞር ሪስክ ቴክን ለማድረግ ነው ወደዛ የሄድኩት። ምክንያቱም ሞር ሪስክ ቴክ ባደረግኩ ቁጥር ሪዋርድም እንደዛ ጨምራል ብዬ አምናለሁ። እና ደግሞ የማያቸው ነገሮች የማያቸው የሚሄድባቸው ቦታዎቹ በሙሉ ለእኔ እንደ ሞቲቬሽን ሄልፕ ያደረጉኝ ነበር በሰዓቱ፣ ስቲል አሁንም ጭምር ማለት ነው። ለዛም ሪዝን ነው ወደዛ የገባሁት። ዱባይ እንዴት አገኘሃት? ፈርስት ታይም ዱባይ እንደሄድኩ ቅድም እንዳልኩ አላት ፈርስት ዊክ በጣም የሚገርም ነበረ። ያው ዱባይ የሚያምሩ ሀገራቶች ውስጥ አንዱ ዱባይ ነው እና ያው ላይፍ ስታይሉ በጣም ይለያል። ሌክዥሪ ላይፍ ስታይል ነው ያለው እዛ። መታያቸው ሱፐር ካሮች በሙሉ ድሪምስ አረጋቸው የነበሩ ናቸው። ድሮ በ15 በ16 በ17 ዓመቴ እንቅልፌን ተኝቼ የማያቸው መኪናዎች ነበሩ። ምክንያቱም እነዛ ፊልም ላይ ስለምናያቸው ፕላስ ደግሞ የምናያቸው እነዚህ ሰማይ ጠቀስ የሆኑ ፎቆች አሉ እዚህ ኢትዮጵያ ውስጥ ኤግዚስት ያላደረጉ። ያንን ስታይ አንድ ነገር መሆን ይቻላል የሚለውን ነገር መድረስ ይችላል። ዋይ ኖት? ለምሳሌ እኔ ሬንጅ ሮቨር ኤስቪአር ስገዛ ከዚህ በፊት እዚያ አይቼው ነበረ። እዛም የሚነዳው ሰው አየው፣ በጣም ነው የሚያምረው። ዋው ለምንድን ነው ይህንን መኪና ኦን ማድረግ ያሌለብኝ ብዬ አሰብኩ። ከዛ ኦን አድርገው